ዩሮፕ አፕላይ ለማድረግ ከሚያስፈልጋችሁ ዋና ዶክመንት ከሚባሉት ውስጥ አንደኛው ሲቪ ነው። ዩሮፕ ውስጥ አፕላይ ስታደርጉም አንድ ሲቪ ካዘጋጃችሁ ምንም አይነት አፕሊኬሽን ላይ ልትጠቀሙበት ትችላላችሁ። እና ለባለፉት 2 ዓመታት እኛ ኤጀንሲ ለተማሪዎቻችን ሲቪ የሚያዘጋጅልን ኤልያስን ጋብዣለሁ። ቪዲዮ እንዲያዘጋጅላችሁ ሙሉ ለሙሉ ስቴፕ ባይ ስቴፕ እንዴት አድርጋችሁ ወርድ ክላስ የሆነ ሲቪ እንደምታዘጋጁ ያሳያችኋል ማለት ነው። ቪዲዮውን በደንብ ተመልከቱና ሲቪያችሁን አዘጋጁት። ናው ሲቪያችሁን እሱም እንዲያዘጋጅላችሁ ከፈለጋችሁ ከስር ዲስክሪፕሽን ላይ እንዴት አድርጋችሁ ፕሮሲድ እንደምታደርጉም አስቀምጬላችኋለሁ። ወደ ቪዲዮ እንግባ። ሰላም፣ እንዴት ናችሁ? እኔ ኤልያስ እባላለሁ። ዛሬ እንዴት አድርገን ፕሮፌሽናል የሆነ ሲቪ ክሬት ማድረግ እንደምንችል አብረን እናያለን ማለት ነው። አጠር ባለ ቪዲዮ ኮምፒውተራችን ላይ ያሉ የሰርች ኢንጂኖች እንጠቀማለን። ክሮም ሊሆን ይችላል፣ ማይክሮሶፍት ኤጅ ወይም ደግሞ ኤኒ አዘር የሰርች ኢንጂን መጠቀም እንችላለን። ለዛሬ ማይክሮሶፍት ኤጅን ከፍተን ሰርች ባሮ ጋር ኢሮፓስ ሆም ብለን ሰርች እናደርጋለን። ደን ሊስት ከሚደረጉት ውስጥ የመጀመሪያ ሆም ወይም ደግሞ ኢሮፓስ የሚለውን ክሊክ አድርገን እንገባለን። ኢሮፓስ ቱልስ ብሎ 3 የሚያመጣልን ቱሎች አሉ። የመጀመሪያው የራሳችንን ሲቪ ክሬት የምናደርግበት ነው። ሁለተኛው ከቨር ሌተር ክሬት የምናደርግበት ነው። ሶስተኛው ደግሞ ዲጂታል ስኪላችንን ክሬት የምናደርግበት ነው። የመጀመሪያው ጋር ክሊክ እናደርጋለን። አሁንም በተመሳሳይ 3 አይነት አማራጮችን ያመጣልናል። የመጀመሪያው ፕሮፋይል ኦልሬዲ ክሬት አድርገን ከሆነ ኢሮፓስ አካውንት ካለን ፖርትፎሊዮችን እዛ እየገባን ቢውልድ እያደረግን ከሆነ ከስታርት ፍሮም ዩር ፕሮፋይል ብለን መጀመር እንችላለን። ሁለተኛው ኦልሬዲ በኢሮፓስ ከዚህ በፊት ሲቪ ክሬት አድርገን ከነበረ ያንን ሲቪ አፕሎድ አድርገን እዚህ ጋር ኤዲት ወይም ደግሞ አፕዴት የምናደርግበት ነው። ሶስተኛው ደግሞ የራሳችንን ሲቪ ፍሮም ስክራች ቢልድ የምናደርግበት ነው። ሶስተኛው ጋር ክሊክ እናደርጋለን። ደን የሚመጡልን ምርጫዎች አሉ። የመጀመሪያው ፐርሰናል ኢንፎርሜሽን ነው። ለዛሬ በእኔ ፐርሰናል ኢንፎርሜሽን ሞልተን እንሞክረዋለን ማለት ነው። ፈርስት ኔም የሚለው ላይ የራሳችንን ስም ብቻ ነው የምናስገባው። ደን ላስት ኔም የሚለው ላይ የአባታችንንና የአያታችንን ስም እናስገባለን። ከዛ ፎቶ ጋር አድ ለማድረግ ኤዲት የምትለውን ፓርት ኤዲት ብለን እናደርጋለን። ሴሌክት ፋይል ከዛ ቀጥታ ወደ ኮምፒውተራችን ፋይል ይወስደናል። እሱን ኦፕን እናደርግና እዚች ጋር አሬንጅ እናደርጋለን። የኮምፒውተራችንን ከርሰር በመጠቀም አሬንጅ እናደርጋለን። በሁሉም በኩል ፊት መሆኑን ካረጋገጥን በኋላ ሴቭ እንላለን። ከዛ ቀጥሎ እንግዲህ ዲስክሪፕሽን ነው የምንጽፈው ወይም ደግሞ አባውት ሚ ስፔሻሊ ኢንሲ የምንጠቀምበትን ለምን እንደሆነ ካሰብን በኋላ እንጽፈዋለን። ከታች ያሉት እንትኖች ከሞላን በኋላ አብረን እንመጣለን። መጀመሪያ ጋር የሚጠይቀን ፓስፖርት ኤንድ አይዲ ይለናል። ያለን አይዲ ካለን አይደን ስፔሻሊ ናሽናል አይዲ ካለን ናሽናል አይዲ መጠቀም እንችላለን። ፓስፖርት ካለን ደግሞ ፓስፖርቱን ፕሮባቢሊ ለውጭ ትምህርት እድል ስለሚሆን ፓስፖርት ይኖረናል። ፓስፖርት የሚለውን ካስገባን በኋላ ፓስፖርት ነምበራችን እናስገባለን። ፓስፖርት ነምበር የሚለው እዚች ጋር ኢፒ ብላ የምትጀምረው ነው። ኢፒ 829578 ከዛ ወርክ ፐርሚት የሚላለ ይሄ ብዙ ጊዜ ለውጭ ሀገር ዜጎች ነው፣ ግን እኛም የራሳችን መጻፍ እንችላለን። ኢትዮጵያ ዴት ኦፍ በርዝ አለ። ይሄ እንግዲህ በውጮች በግሪጎሪያን ካሌንደር ነው የምንጠቀመው። ሲቲ አለ እዚህ ጋር እናንተ የምትኖሩበትን ሲቲ ነው፣ ግን ውጭ አፕላይ ለማድረግ የምንጠቀምበት ከሆነ you can write it at as አዲስ አበባ and country ኢትዮጵያ አለ። ጀንደር ሜል አለ። ናሽናሊቲ ኢትዮጵያ አለ ማለት ነው። እዚህ ጋር ኢሜይል ይጠይቀናል። የራሴን ኢሜይል ሞልቻለሁ። ከዛ ፎን ነምበር ይልና ምርጫዎች ያመጣልናል። የቤት ስልክ፣ ወርክ፣ ሞባይል። ብዙዎቻችን የእጅ ስልክ ስላለ ሞባይል ብለን ክሊክ እናደርግና እዚህ ጋር ሴሌክት የሚለውን መርጠን 251 ወይም ደግሞ የኢትዮጵያን ኮድ ኢትዮጵያ ብለንም ሰርች ማድረግ እንችላለን። ግን 251 ብለን በቀላሉ ኢትዮጵያ እንዲመጣልን ማድረግ እንችላለን። ኢትዮጵያ 914 ሶሻል ሚዲያ። ከዛ የምንጠቀመው ሶሻል ሚዲያ ካለ ስፔሻሊ ሊንክድኢን ፕሮፋይላችንን በደንብ ቢውልድ አድርገን ከሆነ እዚች ጋር ዩዘር ኔማችንን እና ሶሻል ሚዲያ እንትናችንን እናስቀምጣለን ማለት ነው። ከታች ጋር ሜሴጅ ዋትስአፕ ሜሴንጀር ሊሆን ይችላል፣
ቁጥራችንን እናስቀምጣለን። ሶ ይሄኛው ስፔሻሊ ቢውልድ ያደረግን ሶሻል ሚዲያ ካለ ነው እዚህ ጋር የምናስቀምጠው። ዌብሳይት የሚለው ብዙ ጊዜ ለድርጅቶች ነው፣ ግን የራሳችን ዌብሳይት ካለን እሱ ማስቀመጥ እንችላለን። ታይፕ አድሬስ የሚል አለ፣ እሱ ጋር ሆም ወርክ አዘርስ የሚል አለ። ስፔሻሊ እኛ ብዙ ጊዜ የምንኖርበትን አካባቢ ነው የምናስገባው። ሆም ስትሬት አድሬስ ላይን የሚለው ብዙ ጊዜ ለኢትዮጵያ አፕሊኬብል አይደለም፣ ግን ስትሬት ነምበር ካላችሁ ማስቀመጥ ትችላላችሁ። ፖስታል ኮድ አዲስ አበባ ከሆነ 1000 ነው። ሲቲ አዲስ አበባ፣ ደን ካንትሪ ኢትዮጵያ። ሶ ይህንን ካረግን በኋላ ሴቭ ነው መጨረሻ ላይ የምንለው። ግን አባውት ሚ ቅድም እንመለስበታለን ብለን ስለነበረ አባውት ሚ ጋር ምንድን ነው መጻፍ የምንፈልገው ነገር ወይም ደግሞ ስለ ራሳችን ባጭሩ ዲስክራይብ ማድረግ ከፈለግን እዚህ ጋር እንጽፋለን። ለምሳሌ ሞቲቬትድ ኤንድ ሌትስ ሴይ ሃየር ኤዱኬሽን ብለን እንቀጥላለን። እንግዲህ እናንተ ፊል የምታደርጉትን ማለት ነው። ይህም ብለን ከተቀጠልን በኋላ ሴቭ እንለዋለን። እዚህ እንግዲህ የመጀመሪያው እንትናችንን ጨርሰናል ማለት ነው። እሱን ከጨረስን በኋላ ቀጥሎ የሚመጡት ፓርቶች አሉ። አድ ኒው ሴክሽን የሚል ፓርት አለ። አድ ኒው ሴክሽን ላይ መጀመሪያ የምናገኘው ወርክ ኤክስፔሪየንስ ነው። ወርክ ኤክስፔሪየንስ ካለን ወርክ ኤክስፔሪየንስ፣ ከሌለን ደግሞ ኤዱኬሽን ብለን መጀመር እንችላለን። ኤዱኬሽን ኤንድ ትሬኒንግ የሚለው ጋር ክሊክ እናደርግና ኳሊፊኬሽናችን ወይም ደግሞ የተመረቅንበት ምንድነው የኦርጋናይዜሽናችን ዌብሳይት እናስገባለን። እዚህ ጋር አንድ ለሙከራ ባቸለር ኦፍ ሳይንስ ዲግሪ ኤሌክትሪካል ኢንጂነሪንግ፣ ኔም ሌትስ አዲስ አበባ ዩኒቨርሲቲ፣ ዌብሳይት የአዲስ አበባ ዩኒቨርሲቲ ኦፊሻል የሆነ ዌብሳይቱን ነው የምንጠቀመው። http www.aau.edu.et ማለት ነው። ከዛ ሲቲ ያለ የተማርንበት አዲስ አበባ፣ ካንትሪ ኢትዮጵያ። ቬሪ ሲምፕል። ከዛ እዚህ ጋር ከመቼ እስከ መቼ ተማርን የሚለውን ነገር ነው የምናሳየው። ሌትስ ሴይ ፍሮም 11 መስከረም ላይ ነው የምንጀምረው። ብዙ ጊዜ እኛ አይደለ 9ኛ ወር 2018 እስከ 2023 ኦገስት አካባቢ ብንመረቅ ጁላይ ኦገስት ጋር ብንመረቅ 8ኛ ወር 18 ቀን አድርገን ሴቭ ማለት እንችላለን ማለት ነው። አሁን የኛው የእንትኑን ሞላ ነው። ከዛ አድሬስ የሚል አለ የግቢያችን ሞር ዲቴይል ብለን እዚህ ጋር ፋይናል ግሬዳችንን መጻፍ እንችላለን። ኤስአይ 3.1 ቴሲሳችን ስለምን ላይ ነው፣ ዩቲላይዜሽን። ከዛ እዚህ ጋር ኦኬ ምን ከበር አደረግን የሚለውን ነገር እዚህ ጋር እንጽፋለን። ኤሌክትሪካል ኢንጂነሪንግ ስንማር ምን ከበር አደረግን የሚለውን እዚህ ጋር ከጻፍን በኋላ ክሬዲት ምናምን የሚሉት ብዙ ጊዜ እኛ ገር እንትን አይደሉም፣ ኢሊጌብል አይደሉም። ግን እዚህ ጋር ቫሊድ አንቲል የሚለውን ዲግሪያችን ኤክስፓየርድ የሚያደርግ ከሆነ እስከ መቼ ድረስ የሚለውን ነገር መጻፍ እንችላለን ማለት ነው። ይህን ከጻፍን በኋላ ኔክስት ሴክሽን የሚሆነው እንግዲህ ወርክ ኤክስፔሪየንስ ነው። ወርክ ኤክስፔሪየንስ ስንጽፍ የሰራነው ስራ ምንድን ነው፣ ከዛ ማን ቀጠረን፣ የት ተቀጠርንና የት ሀገር ነን የሚለውን ነገር ነው የምናየው። ከዚህኛው ከኤዱኬሽናችን ጋር ሪሌትድ እንዲሆን ኤሌክትሪካል ኢንጂነሪንግ የተመረቀ ሰው ሊሰራ የሚችለውን ነገር እንጻፍ እስኪ። ጁኒየር ሲስተምስ ኢንጂነርን በለው፣ የተቀጠረ የትን በለው፣ አልሳምን በለው፣ አዲስ አበባ፣ ካንትሪ ስቲል ኢትዮጵያ። ይህ ሰው እንግዲህ ግራጁዌት የተደረገው 2023 ላይ ነው። አንደኛ ወር
አንደኛው ቀን አንደኛው ወር 2024 ጀምሮ ነው የሚሰራን በለው። እዚህ ጋር ሌላ ኤክስፔሪየንስ ወይም ደግሞ ከአንድ በላይ እየሰራ ነው ስራ ካለ እስከዚህ ድረስ አድርገን ክሎዝ እናደርገዋለን። ግን ስቲል እስካሁን እየሰራ ነው ከሆነ ደግሞ ኦንጎይንግ ብለን ሞላዋለን ማለት ነው። ሶ እዚህ ጋር አክቲቪቲያችን ምንድን ነበረ፣ በዚህ ስራ በምንሰራበት ጊዜ ዴይ ቱ ዴይ ታስክና ሪስፖንሲቢሊቲዎቻችን ምን ነበሩ የሚለውን ነገር እንጽፋለን። ለምሳሌ ዲዛይንድ እንበለውና እዚህ ጋር የሰራናቸውን ስራዎች እናስቀምጣለን ማለት ነው። ሶ ይሄን ካስቀመጥን በኋላ ቡሌት ብናደርግበት መልካም ነው። ሞር ዲቴይልስ ብለን እዚህ ጋር ስለ ሴክተሩ መጻፍ እንችላለን። የኦርጋናይዜሽን ኢሜይል፣ ዲፓርትመንት የሰራንበትን፣ ዌብሳይቱ ካለ እንዲሁም ደግሞ ሊንክዲን ካለ ወይም ደግሞ ቪዲዮ ኦር ፋይል ካለ እዚህ ጋር አድ ማድረግ እንችላለን። ሶ ሴቭ ብለን ይህን ከወጣን በኋላ ኔክስት ሴክሽን የሚሆነው ላንጉጅ ስኪል ነው። ላንጉጅ ስኪል ነው። ምን አይነት ላንጉጅ? ማዘር ታንግ ከተባለ የመጀመሪያው የእናታችን ቋንቋ ነው። ሶ አምሃሪክ እንላለን። ደን አዘር ላንጉጅስ ብለን እንግሊሽ ብለን ሰርች ስናደርግ እንግሊሽ ይመጣልናል። አማሪክ ላይ ሌላ ቋንቋ ኦሮምኛ ወይ ትግረኛ ምንጨምር ከሆነ ምንም ችግር የለውም። አድ አዘር ላንጉጅ ብለን መጻፍ እንችላለን። ኦሮሚክ ከዛ እንግሊሽ ብለን እዚህ ጋር ምን ያክል ነው ዩዘራችን፣ ቤዚክ ዩዘር ነን፣ ኢንዲፔንደንት ዩዘር ነው፣ ፕሮፌሽንት ዩዘር የሚለውን ነገር ባሉት ከኤስ ከሲ ባሉት ፖይንቶች ራሳችን ዲስክራይብ ማድረግ እንችላለን። የራሳችንን አቢሊቲ ራሳችን ስለምናውቀው። ሶ ሊስኒንግ ላይ ሌትስ ሴይ C2 ፕሮፌሽናል ዩዘር ነን እንበል። ስፒኪንግ ላይ C1፣ ራይቲንግ ላይ C2፣ ሪዲንግ ላይ C2፣ ስፖክን ፕሮዳክሽን ላይ C2 አድርገን ሴቭ ማድረግ እንችላለን። ስቲል አሁንም ሌላ ቋንቋ የምንችለው ስፓኒሽ፣ ኢታሊክ ምንችል ከሆነ አድ ማድረግ እንችላለን ከታች ላይ በሚመጣለን ማለት ነው። ደን ላይ ከላይ ቀጥሎ ስኪልስ ነው። እንግዲህ ስኪልስ ብሎ የሚጠራቸው ብዙ ጊዜ ዲጂታል የሆኑ ስኪሎችን ነው። ሶ ስኪልን ክሊክ እንዳደረግን እዚህ ጋር ሊስት በራሱ ሰርች አድርጎ ያመጣልናል። ከኛ የሚጠበቀው የምንችለውን ስኪል ስሙን ብቻ መጻፍ ነው። ለምሳሌ ማይክሮሶፍት ኦፊስ ዲጂታል ስኪል ነው በራሱ ሰርች አድርጎ ያመጣል። አይ ቲንክ ኮኔክሽን መስልኝ ማያመጣ ከሆነ ዊ ካን ሳይ አድ ማድረግ እንችላለን። ይኸው በራሱ አመጣል። ኦፊስ ጉግል ድራይቭ እያለ አመጣል። ከሱ ቀጥሎ ለምሳሌ ይህ ሰው የፓይቶን ኮዲንግ ይችላል እንበል። ፓይቶን ኮዲንግ ብለን ሰርች ያመጣል። አድ ማድረግ እንችላለን ሰርች አድርጎ እስከሚያመጣልን። ሌላ ፕሮግራሚንግ እንበለው እንዲሁም የተሽከረከር ነው ሰርች አድርጎ ለማምጣት። ሰርች አድርጎ ካመጣልን በኋላ አድ ብለን እንወጣለን ማለት ነው። ሶይን ከጨረስን በኋላ ሴቭ ብለን እንወጣለን። ቀጥሎ ያለው ሴክሽን የሚሆነው ኮንፈረንስ ኤንድ ሴሚናርስ ነው። የተሳተፍናቸው ኮንፈረንሶች ከትምህርታችንና ከስራችን ጋር ከባክግራውንድ ጋር የሚሄዱ ከሆነ እዚህ ጋር እናስገባለን። ለምሳሌ ኢንጂነርስ ዴይ ማለት እንችላለን። ኢንጂነርስ ዴይ ከመቼ እስከ መቼ ተሳተፍን? አንድ ቀን ወይ 2 ቀን ሊሆን ይችላል። አንደኛ ወር 2025 እስከ 2 ቀን አንደኛ ወር 2025። ሎኬሽን አዲስ አበባ። ከዛ ምን ነበረ ኦን ዘ ዴይ ምናምን የሚለውን ነገር ዴር ዌር የነበረውን ነገር እዚህ ጋር ዲስክራይብ እናደርጋለን ማለት ነው። ከሱ ቀጥሎ የሚመጣልን ክሬቲቭ ወርክስ ነው። እንግዲህ ሁላችንም እንደ ኬሪራችን የተለያየ ክሬቲቭ ወርክ ይኖረናልና ክሬት ያደረግነው ወርክ ካለ የፈጠርነው ነገር ካለ እዚህ ጋር አድ አድርገን ዲስክሪፕሽኑን እዚህ ጋር እንጽፋለን ማለት ነው። ከዛ ቀጥሎ የሚመጣው የድራይቪንግ ላይሰንስ ነው። ድራይቪንግ ላይሰንስ እንግዲህ እኛ ሀገር እንደተለመዱት ህዝብ አንድ፣ ህዝብ ሁለት፣ ደረቅ አንድ፣ ደረቅ ሁለት አይነት አይደሉም። ለየት ያለ ነው። ሶ ጀስት እኛ ፎቶውን በማየት ብቻ ወይም ደግሞ
ያለው ምን ያክል ሰው ይፈቀዳል የሚለውን ነገር በማየት ብቻ ነው የምንሞላው። ብዙ ጊዜ ብዙዎቻችን የሚኖረን የድራይቪንግ ላይሰንስ አይነት ወይ ህዝብ አንድ ወይ ደረቅ አንድ ወይ ደግሞ አውቶ አንድ ነው። ሶ አውቶ አንድ የሚሆን ከሆነ ከዚህኛው ቢ1 ቢ2 እንሞላለን። ህዝብ አንድ የሚሆነን ከሆነ እዚህ ጋር ዲ1 እስከ ዲ1 ኢ እንሞላለን። ደረቅ አንድ ወይም ደረቅ ሁለት ድረስ የሚኖረን ከሆነ ሲ1 ሲ2 እስከ ሲ ድረስ እንሞላለን ማለት ነው። ግን ሴቭ ብለን እንወጣለን። then the next thing ሆቢ ምንድነው ሆቢያችን ወይስ ኢንተረስታችን ምንድነው የሚለውን ነገር አድ እናደርጋለን። ሶ ወደ ሆቢ ፓርት ስንመጣ የመጀመሪያውን ሪዲንግ ብለናል። እንግዲህ እንደየሰው ሊለያይ ይችላል፣ ግን ምን ነው የሚያነበው የሚለውን ነገር ወይም ደግሞ ስለ ሪዲንጉ ያለውን ዲስክሪፕሽን እዚህ ጋር መጻፍ ይችላል። እሱን ጽፎ ከጨረሰ በኋላ ሴቭ ይልና አሁንም ሆቢ ጋር አድ ለማድረግ እችኛውን ሴክሽን ነው የምንጠቀመው። ሆቢ ኤንድ ኢንተረስት የሚለው ጋር አድ አድርገን ለምሳሌ ስፖርት ሊሆን ይችላል፣ ፉትቦል ሊሆን ይችላል፣ ስዊሚንግ፣ ራኒንግ ሊሆን ይችላል። ከዛ ማርክ እናደርግና እነዚህን ቡሌት እናደርግባቸዋለን። ኤንድ ዘን ሴቭ ብለን ከዚህ እንወጣለን። አሁንም ሌላ ሆቢ የሚኖረው ከሆነ እዚህ ጋር መጻፍ እንችላለን። አርት ሊሆን ይችላል፣ ሙዚክ ብሎ ሊጽፍ ይችላል፣ ድራዊንግ ብሎ ሊጽፍ ይችላል። ኮንትሮል ፕላስ የተጭነን ቡሌት እናደርግባቸዋለን። ሴቭ ብለን ከወጣን በኋላ አድ ኒው ሴክሽን የሚላል አሁንም እሱኛው ጋር ፕሮጀክት የሚላለ፣ ኔትወርክ ኤንድ ሜምበርሺፕ የሚላለ፣ ሪኮሜንዴሽን የሚላለ፣ ሶሻል ኤንድ ፖለቲካል ስኪል የሚላለ ከነሱ ውስጥ ለኛ ሊሆን የሚችለውን ነገር እንደየ ኮንቴክስቱ እየገባን አድ እናደርጋለን ማለት ነው። ፕሮጀክትስ የሚለው ጋር ገብተን የሰራነው ፕሮጀክት ካለ በተለይ በኢንጂነሪንግ ምን ሰራን የሚለውን ነገር እዚህ ጋር እንጽፋለን። ኤንደን ዲስክሪፕሽኑ ስለሰራ ነው ፕሮጀክት ዲስክሪፕሽን ከመቼ እስከ መቼ ተሰራ የሚለውንም እዚሁ ጋር በተቀመጠልን ቦታዎች ፊል አድርገን እንጨርሳለን ማለት ነው። ዋናና መረሳት የሌለበት ነገር ብዙ ጊዜ ሪኮመንዴሽን ካለ ሪኮመንዴሽን መሆን አለበት። ሪኮመንዴሽን ከሌለ ቮለንተሪንግ የሰራ ነው ቮለንተር ካለ እሱንም አድ ብናደርገው ጥሩ ነው። ሪፈረንስም ግዴታ ነው። በተቻለ መጠን ሲቪያችንን ኮምፕሊት ለማድረግ ሪፈረንስ ብንጠቀም አሪፍ ነው። ሪፈረንስ ብለን መጻፍ እንችላለን። ታይትል የሚለው ጋር ሪፈር የምናደርገውን የሰውየውን ስም መጻፍ እንችላለን። ዶክተር ነጋ አስመሮ ብለን መጻፍ እንችላለን። እዚቹ ጋር እንመጣና ፖዚሽኑ ምንድን ነበረ? ሌክቸረር ሊሆን ይችላል። ዩኒቨርሲቲውን እንጽፋለን። አዲስ አበባ ዩኒቨርሲቲ። ኢሜይል ካለው ኢሜይሉን እንጽፋለን። ነጋ as88@gmail.com ብለን እንጽፋለን። ስልክ ቁጥሩ ካለው በተቻለ መጠን ያው የካንትሪ ኮድ ብንጠቀም አሪፍ ነው። 251 19 11 45 32 01 ብለን ይሄኛውንም አሁንም ፕሌት አድርገንበት መውጣት እንችላለን። ግን ቀላሉ መንገድ ሊሆን የሚችለው ስፔሻሊ ከነሱ የሪኮሜንዴሽን ሌተር ወይም ደግሞ የነሱ ቃላቸው ካለን ከሪፈረንስ ይልቅ ሪኮሜንዴሽን የሚለው ፓርት ላይ ገብተን መጻፍ ነው። ኔም የሚለው ጋር ዶክተር ክቡር እንግዳ ወርቅ እናለን። ሮሉ ምንድን ነበር? ሌክቸረር። ኢሜይሉ እዚህ ጋር እንጽፋለን። ዶክተር ክቡር እንግዳ ወርቅ ኤዩ የድርጅቱ ኢሜይልም ካለ እሱን መጠቀም እንችላለን። በተቻለ መጠን ግን ፐርሰናል ኢሜይል ቢሆን ይመረጣል። ካንትሪ ኮዱ እዚች ጋር እናስገባለን 251
ከዛ እዚህ ጋር ሰውየው ስለኛ ምን አለ እዚህ ጋር ራሱ አውቶማቲካሊ እንደሚያሳያችሁ እንዴት ተዋወቃችን እንዴት እንደነበረ ለመግለጽ ነው። ሶ የሰውየው ቃል ነው እዚህ ጋር ያለው ማለት ነው። ሶ አይ ሃቭ ይልና ሰውየው ያለውን ዲስክሪፕሽን ይጽፍልናል ማለት ነው። ወይም ደግሞ ሰውየው ያለንን ነገር እዚህ ጋር እናስቀምጠዋለን። ደን ኮንትሮል+A አድርገን ኢታሊክ በተቻለ መጠን የሰውየው ሀሳብ ስለሆነ ኢታሊክ ብናደርገው መልካም ነው። ደን ሴቭ ብለን እንወጣለን ማለት ነው። ሴቭ ብለን ከወጣም በኋላ ቀጣዩ ስራችን የሚሆነው የሰራነውን ሲቪ ሴቭ አድርጎ ወደ ፒዲኤፍ መቀየር ነው። ሶ እዚች ጋር ኔክስት አለች፣ ኔክስት እንላለን። ኔክስት ካልን በኋላ እዚህ ጋር የሚያመጣልን የሲቪያችንን አውትፊት ነው፣ ወይም ደግሞ ሲቪያችን ምን እንደሚመስል ያሳየናል። ሲወጣ ምን ሊመስል እንደሚችል ከፎቶችን ከፕሮፋይላችን እስከ ጻፍ ነው ድረስ እታች ድረስ ያለውን ነገር ይጽፍልናል። ኤንደን እዚህ ጋር ያሉ 4 አይነት የሲቪ ቴምፕሌቶች አሉ። ከነሱ እኛ የሚመቸንን ወይም ደግሞ ለእኛ ሲዩቴብል ነው ብለን የምናስበውን በራሳችን መርጠን መጠቀም እንችላለን። ይሄኛው ፈርስቱ ነው እሱ እያሳየን ያለው። ደን ይሄኛውን መሞከር እንችላለን። በራሱ ቀይሮ ስትራክቸሩን አመጣልኝ። ይሄኛውን መጠቀም እንችላለን። እዚህ ጋር ያሉ ከለሮች አሉ። ለሲቪያችን የሚሆን ከለር ነው። ደስ ያለን እንደ የራሳችን ፍላጎት መጠቀም እንችላለን። ይሄን አድርገን ሞክረው። እዚህ ጋር ያለው ስትራክቸር ተቀየረ። እንደን ይሄንን ሌላ ከለር መጣ። ይሄን ካየን በኋላ የምንፈልገውን ቴምፕሌት እና ከለር ከመረጥን በኋላ ቀጣዩ ፓርት ኔክስት እንላለን። ኔክስት አልን በኋላ ሲቪያችን ሲወጣ ምን ሊመስል እንደሚችል ነው የሚያሳየን። ሶሪ እዚች ጋር አድ ፔጅ ነምበር የሚል ፓርት አለ። አድ ፔጅ ነምበር የሚለውን የስ እንለዋለን። ፔጅ ነምበር እንዲያወጣልን፣ በተለይ ሲቪያችን ከአንድ ፔጅ በላይ የሚሆን ከሆነ ፔጅ ነምበር ቢኖረው ተመራጭ ነው። ደን ኔክስት ብለን እንገባለን። ደን ሲቪያችን ሲወጣ ምን ሊመስል እንደሚችል እዚህ ጋር ያሳየናል። የመጨረሻው የሚሆነው ቹዝ ኔም ፎር ዮር ሲቪ ይላል። እዚህ ጋር ሲቪያችንን ሴቭ እናደርገዋለን። በራሴው ስም ሴቭ ላድርገው። ሴቭ ኤልያስ ብዬ ከጻፍ በኋላ ዳውንሎድ እለዋለሁ። ሲቪ እዚህ ጋር ዳውንሎድ ሆነ ማለት ነው። ፋይሉን ስንከፍተው የሲቪያችን እዚህ ጋር ተከፈተ። ሶ ይሄ እንግዲህ ጀስት እንዴት አድርገን መስራት እንደምንችል ቱቶሪያል ነው። ሁላችሁም በራሳችሁ ያላችሁን የራሳችሁን ኢንፎርሜሽን ሞልታችሁ በራሳችሁ መንገድ እንዲሁ በቀላሉ ሲቪያችሁን መስራት ትችላላችሁ ማለት ነው። በጣም አመሰግናለሁ።